እንዴት ናቸው? አሁን የምናየው በምስሉ ላይ እንደምታይ ስለ ሃይድሮሊክስ ይሆናል ማለት ነው። ሃይድሮሊክስ ታይፕ ኦፍ ፍሉይድ ማለት ነው። ፍሉይድ ስንል ሃይድሮሊክስ ኤንድ ኖማቲክስ ማለት ነው። ኖማቲክስ ኤንድ ሃይድሮሊክስ አሁን የምናየው ስለ ሃይድሮሊክስ ይሆናል ማለት ነው። ይህንን ስራ በተለያዩ ትላልቅ ማሽኖች እና አንድ ነገር ፑሽ ወይም ፑል ለማድረግ በተለያዩ ኢንዱስትሪዎች እና ትላልቅ ማሽኖች ላይ እናገኘዋለን ማለት ነው። ሃይድሮሊክስ ማለት ይህን ማለት ኦይል ፍሎ ፕሬጀር በመጠቀም ፒስተናችን ኤክስትራክት እና ኤክስትራክት በማድረግ ስራውን ፐርፎርም ማድረግ ነው ማለት ነው። ስለዚህ ዋና ኦብጀክቱ ፒስተኑ ሪትራክት እና ኤክስትራክት ወደ ውጭ ሲወጣ ኤክስትራክት እንለዋለን፣ ወደ ውስጥ ሲመለስ ደግሞ ሪትራክት እንለዋለን ፒስተኑ ማለት ነው። ፒስተናችን ነው ማለት ነው። ይህም ደግሞ ሲሊንደር ነው ማለት ነው። እነዚህ ደግሞ ፓይፕ ላይኖች ናቸው ማለት ነው። እዚህ ጋር ዲስትሪቢዩሽን ቫልቭ አለን። ሲስፖልድ ዲስትሪቢዩሽን ቫልቭ ዲስትሪቢዩሽን ቫልቭ ማለት ነው። እዚህ ጋር ሶሎኖይድ አለን ማለት ነው። እዚህ ጋር ሶሎኖይድ ዋን እና እዚህ ጋር ሶሎኖይድ ዋን አለን። እዚህ ጋር ሶሎኖይድ ቱ ማለት ነው። እዚህ ጋር ሳምፕ አለን። ዋናው ሶርሳችን ይሄን ነው ማለት ነው። ይሄን ሶርስ እንለዋለን ማለት ነው። ዋናው ፕሬጀር ኦይል ፍሎ ፕሬጀሩ ሶርሱ ማለት ነው። ይሄን ደግሞ ሪተርን ማለት ነው። ወደ ሳምፕ በማንኛውም ሃይድሮሊክ ላይ እንደዛ አይነት ሲምቦል ስናገኝ በሃይድሮሊክስ ላይ ኢንኬስ ፎር ሳምፕ ማለት ነው። ወይም ኦይል ኮሚኒቲ የሚያደርግልን ነው ማለት ነው። ስለዚህ በመጀመሪያው እዚህ ጋር ሳምፕ አለን ማለት ነው። ዜሮ ኦይል ፕሬጀር የተሞላው ማለት ነው። ኦይል የተሞላው እዚህ ጋር ሳምፕል አለ። እዚህ ጋር ኢንዲኬትስ ፎር ፊልተር ማለት ነው። ኢንዲኬት የሚያደርገው ፊልተር ወደ ሲስተም ከመግባቱ በፊት ፊልተር ይደረጋል ማለት ነው። ከዛ እዚህ ጋር ሞተር አለን፣ እዚህ ጋር ፓምፕ አለን ማለት ነው። ኢንዲኬትስ ፎር ፓምፕ ማለት ነው። ይህንን ፓምፕ በሚያደርግበት ጊዜ የኦይል ፍሎ ፕሬጀር ይኖራል ማለት ነው። ስለዚህ አሁን ባለበት ፍሎ ፕሬጀር ወደ ሳምፕ ነው ማለት ነው። ፍሎ የሚያደርገው ፓምፕ ያደርጉ እንኳን ወደ ሳምፕ ነው ማለት ነው። ስለዚህ ይህንን ዲስትሪቢዩሽን ቫልቭ የምንለው እኛ በሰጠነው ኮማንድ መሰረት አቅጣጫውን ወይም ፖዚሽኑን የሚቀይርልን ነው ማለት ነው። ስለዚህ መጀመሪያ እዚህ ጋር እነዚህ ሶሎኖይዶች ኤሌክትሪካል ሲግናል ስንሰጣቸው ማግኔታይዝድ ፕሮፐርቲ አላቸው ማለት ነው። ስለዚህ ይህንን ሶሎኖይድ ማግኔታይዝድ በሚሆንበት ጊዜ የውስጡን ፕላንጀር ወይም ስፑል የምንለው ነገር ፖዚሽኑን ያንቀሳቅስልናል ማለት ነው። ለምሳሌ ይህንን ኤሌክትሪካል ሲግናል በሚያገኝበት ጊዜ ዋናው ስፑሉ እንዲያንቀሳቅስልን እና ይህንን ፖዚሽን ወደዚህ እንዲያደርግ ነው ማለት ነው። ስለዚህ ይህንን ፖዚሽን ይህንን ኤሌክትሪካል ሲግናል በሚያገኝበት ጊዜ ይህንን እዚህ ጋር ፖዚሽን ይመጣል ማለት ነው። ስለዚህ እንደምታዩት ይህንን ክሪስክሮስ ነው ያለ። ስለዚህ ይህንን ዋናው ሶርሱ ይህንን እዚህ ጋር ይገናኛል ማለት ነው። ስለዚህ በዚህ አድርጎ ፒስተናችን ሪትራክት ያደርግልናል ማለት ነው። ወደ ውስጥ ያስገባልናል ማለት ነው። ይህንን ደግሞ በዚህ ጋር የነበረው ኦይል ደግሞ በዚህ አድርገው ይህንን ክሪስክሮስ ነው እዚህ ጋር ይመጣል ማለት ነው። በዚህ አድርጎ ሪተርን ማለት ነው። እዚህ ጋር ሪተርን ነው ይህንን ወደ ሳምፕል መለሰው ማለት ነው። ይህንን ኦፍ በማድረግ ደግሞ ይህንን ሶሎኖይድ ኤሌክትሪካል ሲግናል በሚያገኝበት ጊዜ ይህንን ፖዚሽን እዚህ ጋር ይመጣል ማለት ነው። ስለዚህ ይህንን የሚደረገው በስፑል ወይም ፕላንጀር በምንለው ነው ማለት ነው። ዋናው ፖዚሽን የሚቀየር ማለት ነው የውስጠኛው። ስለዚህ ይህንን እዚህ ጋር ፖዚሽን በሚመጣበት ጊዜ ዋናው ሶርሱ ይህንን እንደምታዩት እዚህ ጋር ይገናኛል ማለት ነው። ይህንን እዚህ ጋር ይገናኛል። ስለዚህ ዋናው ሶርሱ ዋናው የፍሎ ፕሬጀር ኦይሉ በዚህ አድርጎ ፒስተናችን ኤክስትራክት ያደርግልናል ማለት ነው። በዚህ የነበረውን ኦይል ደግሞ በዚህ አድርጎ ይህንን እዚህ ጋር ነው የሚመጣው። ስለዚህ ወደ ሳምፑ ሪተርን ያደርጋል ማለት ነው። በዚህ አድርጎ እዚህ ጋር ዋናው የስራውን ፐርፎርም የሚያደርገው አንድ ነገር ፑሽ ለማድረግ ወይም ፑል ለማድረግ ዋሊያም የተለያዩ ትላልቅ ቫልቮችም ፕሬጀር የሚያስፈልጋቸው ለመክፈትም ወይም ለመዝጋትም በትላልቅ ማሽነሪዎች የምናገኘው ነው ማለት ነው። ስለዚህ የተለያዩ ስራውን ይሰራልናል ማለት ነው። እዚህ ጋር ምን አለን? ሪሊፍ ቫልቭ አለን ማለት ነው። እዚህ ጋር ሲስኮል ሪሊፍ ቫልቭ እንለዋለን ወይም ሴፍቲ ቫልቭ ማለት ነው። ስለዚህ ይህንን ሪሊፍ ቫልቭ ምንድነው ዋና ጥቅሙ? በኖርማል ጊዜ እዚህ ጋር ስፕሪንግ አለ ማለት ነው፣ አጅስት የሚደረግ ስፕሪንግ። ስለዚህ የስፕሪንግ ፕሬጀሩ በኖርማል ጊዜ የዚህን ፕሬጀር ያነሰ ነው ማለት ነው ስፕሪንግ ፕሬጀር። ስለዚህ ኦይል ፍሎው በዚህ አድርጎ ወደ ሲስተም ይሄዳል ማለት ነው። አብኖርማል ፕሬጀር በሚፈጠር እዚህ ጋር ከተፈለገው ፕሬጀር በላይ በሚፈጠር ጊዜ እዚህ ጋር ለስፕሪንጉ ተጭነው ወደ ሳምፕ እንዲመለስ ኦይል ማለት ነው። ስለዚህ
በአብኖርማል ጊዜ በሚሆንበት ጊዜ የሲስተም ፕሬጀሩ ከስፕሪንግ ፕሬጀሩ ይበልጥና ስፕሪንጉም በመጫን ወደ ሳምፕል እንዲመለስ ማለት ነው። እዚህ ጋር አላስፈላጊ ፕሬጀር በሚፈጠር ጊዜ ማለት ነው። አሁን ባለው ስታተስ ኦይሉ ወይ ፍሎው ወደ ሲስተሙ ነው ያለ። ስለዚህ እዚህ ጋር ምንም ወደ ሳምፕል መለስ የለም ማለት ነው። እዚህ ጋር አብኖርማል በሚፈጠር ጊዜ ደግሞ ይህንን እዚህ ጋር ይገናኝና ስፕሪንጉ ተጭኖ ዋና ፕሬጀሩ ማለት ነው የሲስተም ፕሬጀር ከስፕሪንግ ፕሬጀር ስለሚበልጥ ወደ ሳምፕል እንዲመለስ ማለት ነው። ኦይል ነው ዋናው ሴፍቲ ቫልቭ ወይም ሪሊፍ ቫልቭ እንለዋለን ማለት ነው። ስለዚህ ስለ ሃይድሮሊክስ ይህንን ይመስላል። ቴንክ ዩ